አይኤስፒ የሚሰሩ ስልኮችን እንዴት በነፃ እንደምትሰሩ ነው ዛሬ ይዤላችሁ የመጣሁት። በመጀመሪያ ይሄንን ሞባይል ኤዲት የሚባለውን ቱል እንከፍተዋለን ማለት ነው። በሱ ነው የምትሰሩት። እዚህ ጋር ስታርት ትሉታላችሁ። ከዛ በኋላ እዚህ ጋር ሴኩሪቲ ባይፓሲንግ ሚሊዮን ከመረጣችሁ በኋላ ባይ ቺፕሴት ሚሊዮን ትመርጣላችሁ ማለት ነው። ከዛ በኋላ እዚህ ጋር ሳምሰንግ ኤግዚነስ 850 ሚሊዮን ከመረጣችሁ በኋላ እዚህ ጋር ስልኩን ዳውንሎድ ሞድ ማገናኘት ነው። ይሄን ቱል በመጠቀም ኤ13 ኤም13 ኤ14 ብቻ አብዛኞቹን ኤግዚነስ ቺፕሴት ያላቸውን ስልኮች በዚህ ሜትድ በቀላሉ መክፈት ትችላላችሁ ማለት ነው። እዚህ ጋር እንግዲህ ስልኩን ዳውንሎድ ሞድ አስገብታችሁ መሰካት ነው። ስለዚህ ሪቡት እያደረገው ነው። ከዛ በኋላ ስልኩ ምንድነው የሚያደርግልን ኤዲቢ እንዲበራልን ያደርጋል ማለት ነው በቀላሉ። እናንተ ደግሞ ሌላ ቱል ላይክ ኤፍቲ አሎክ ቱል ብቻ በኤዲቢ የሚሰሩ ቱሎችን ትከፍቱና በቀላሉ ባይፓስ ታደርጉታላችሁ ማለት ነው። ሴፍ ነው። ምንም አይነት ሶፍትዌር ፕሮብሌም አያመጣባችሁም። ኢንኬዝ ቢያመጣባችሁ እንኳን በዚህ ሜትድ አይደለም የሚመጣው። ምናልባት ፋይል ምናምን ኤክስትራክት ታደርጉ ፓስወርድ ኤክስትራክሽን ላይ ምናልባት ሶፍት ብሬክ ሊያደርግ ይችላል እንጂ እዚህኛው ላይ በጣም ሴፍ ነው። ስለዚህ ይሄን ቱል ከፈለጋችሁ ቴሌግራም ላይ አዋሩኝ፣ ላይክ አክቲቬት አደርግላችኋለሁ። በፈለጋችሁት አመት ላይፍ ታይምም ከፈለጋችሁ ላይፍ ታይም አክቲቬት አደርግላችኋለሁ ማለት ነው። ስለዚህ ስልኩ ሪቡት እስኪያደርግ ትንሽ ይቆያል። እንግዲህ እንደምታዩት የቱሉ ስም ሞባይል ኤዲት ፎረንሲክ ቱል ይባላል። ያው በክራክ ቨርዥን ነው የምናገኘው ይሄንን። እዚህ ጋር ኦልሬዲ ሪቡት አድርጎ ጨርሷል። ከዛ አሁን እዚህ ጋር ዲቫይሱን ኮኔክት ወደ ማድረግ ነው የሚሄደው ማለት ነው። እሺ እንደምታዩት ኤዲቢ አብርቶልናል። እዚህ ጋር ስልኩ እንደምታዩት ኤ13 ይላል። ስለዚህ አሁን ሌላ ቱል እንከፍትና በኤዲቢ ይሄንን ኤፍአርፒ ባይፓስ እናደርገዋለን ማለት ነው። ኦሬዲ ይሄንን እዚህ ጋር ጨርሰናል። እንዝጋው። ከዛ ኤፍቲ ላይ ሳምሰንግ ሚሊዮን ከመረጣችሁ በኋላ ኤፍአርፒ ሚሊዮን ቦታ ትሄዱና ሪሴት ኤፍአርፒ ኤዲቢ ሞድ ሚሊዮን ትመርጡታላችሁ ማለት ነው። ከዛ ስልኩ ላይ ኤዲቢ አሎ እንድትሉ ፐርሚሽን ጠይቃችኋል። እሱን አሎ ካላችሁት በኋላ እዚህ ጋር እንደምታዩት ኤስቢ ይላል። ባይነሪ 11 ነው። እንግዲህ በቀላሉ ኤ13 ባይነሪ 11 አይኤስፒ የሚሰሩ ስልኮችን በዚህ መንገድ መስራት ትችላላችሁ ማለት ነው። ይሄን ቱል ከፈለጋችሁ ቴሌግራም ላይ ማውራት ትችላላችሁ። የቴሌግራም ቻናላችንን ባዮ ላይ ታገኙታላችሁ።